ሰላም ውድ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ሰላም አለን። ዛሬ ባለ ሁለት ምድጃ አገጣጣም ነው ማሳያችሁ። የቤት ውስጥ በጣም ምርጥ እቃ መስራት ከፈለጋችሁ መጠቀም ያለባችሁን እቃ ያው ለማሳየት እሞክራለሁ። በመጀመሪያ ማብሪያ ማጥፊያ ላሳያችሁ። ማብሪያ ማጥፊያ ይሄን አያችሁ። ይሄ ኦሪጂናል ማብሪያ ማጥፊያ ነው። ትንሽ ሊወደድ ይችላል። ቼንት ነው ማርኩ የሚታያችሁ ይሆናል። ቢታየው ቼንት ማብሪያ ማጥፊያ ነው። በጣም ምርጥ ማብሪያ ማጥፊያ ነው። አቅማችሁ ምችል ከሆነ ይሄን ነው መጠቀም ያለባችሁ። ካልቻለ ደግሞ ይሄም ያው ተመሳሳይ እቃ ነው። ቆንጆ ነው። ምርጥ እቃ ነው። ጋሻ የሚለው በጣም ምርጥ እቃ ነው እና ይሄን ነው መጠቀም ያለባችሁ። ሌላኛው ደግሞ ይሄ ማርኩን አጥፍቼ ነው፣ ምክንያቱም ምንም ማርኩ ስለማይሰራላችሁ። ግን ከዚህ ውጭ ያሉ እቃው መጠቀም ስለሌለባችሁ ይመልሳል። ያው 32 አምፔር ነው ለስሙ 32 አምፔር ነው ይታያችሁ ይሆናል። እኔ ከላይ ያለው ስለፈቀፈቅ እዚህ ጋር 32 አምፔር የሚላለ ግን ምንም አይነት አቅም የላችሁም። አያችሁ እየተጠቀማችሁ ያለ ምን ያደርጋል? ይመልሳል። በጣም ነው የሚመልሰው። ሙቀት አይችልም። እንደዚህ እቃ ደግሞ ባትጠቀሙ ይመረጣል። ሌላው ደግሞ እዚህ ጋር ላሳየው ያሰብኩት ደግሞ ይሄ ደግሞ ፒያሳ የሚሸጥ ሪስታንስ ሃውስ ነው። ኳሊቲ ነው። ሪስታንስ ሃውስ ነው የሚለው ራሱ ቤቱ። የነሱ ሪስታንስ ብትጠቀሙ እድሜ ይኖራል። በሁለተኛ ደረጃ ደግሞ እዚህ ጋር የመሰረት አለ። የመሰረት ሪስታንስ በጣም ቆንጆ ሪስታንስ ነው። የሷም ሪስታንሷ በጣም ቆንጆ ነው። ለእናንተ የሚጠቅማችሁ እያሰብኩት ነው። የመሰረት በሁለተኛ ደረጃ ብትጠቀሙ ጥሩ ነው። ስም ካለ መሰረት ሪስታንስ ሚል ያ ብዙ ኮፒዎች አሉ። ሌላኛው ደግሞ እዚህ ጋር ሴፍ ሚል አለ። ሴፍ ሪስታንስ ሚል ቅርብ ጊዜ ነው ገበያ ላይ ገባው፣ ግን እኛ ተጠቅመን ሞክረናል። በጣም የተሻለ ሪስታንስ ነው። ከነዛ ውጭ ያለው እንኳን ብዙም ባትጠቀሙ ጥሩ ነው። ሌላ ደግሞ ለባለ ሁለት እነዚህ ሪስታንሶች ያሉ ለባለ ሁለት ስላችሁ ጎርጎድ ያለ ባለ ሁለት አለ። ሁለት በሌላ ቪዲዮ ላሰራላችኋለሁ። ጎርጎድ ያለ ከዚህ ደግሞ ረዘም ነው የሚለው ልዩነቱን አሳያችኋለሁ። ይሄ ነው ባለ ሁለት ጎርጎድ ያለ ያልኩት። ለዚህኛው የሚሆን ደግሞ ማንኛውም ሪስታንስ ወይ የፒያሳውን የሪስታንስ ሃውስን ነው መጠቀም ያለባችሁ። የነሱ ደግሞ 56 ሳንቲም ወይ 55 ሳንቲም ነው። በጣም ሲወጠር ሊበጠስባችሁ ይችላል። ግን ራሴ አሁን ምናልባት ገበያ ላይ አብዛኞቹ ሰዎች እየሰሩ አይደለም። እኔ 62 ሳንቲም አድርጌ ነው የዚህኛውን የምሰራው። ምክንያቱም 62 ሳንቲም ሲሆን ቢያንስ ብዙ ሲሳብ በጣም አይዘረዘርባችሁም። ሜትሩን ደግሞ አሳያቸዋለሁ። የዚህኛው መጠቀም ያለባችሁ ማለት ነው። አሁን ምሳሌ ላሳያችሁ። ከሁሉም አንድ አውጥቼ ባሳያችሁ። አሁን ይሄ የመሰረቱ ነው ብያለሁ። ይሄ ሴፍ ነው። እኩል አያችሁ 56 ሳንቲም ነው፣ ግን እኩል ናቸው። ከዚህኛው ላይ ከፒያሳ ሪስታንስን ፈትቼ ቢያሳያችሁ ያው ነው፣ እኩል ነው። ታያችኋል። ቁመቱ እኩል ነው። ይሄ ደግሞ ራሴ የሚጠቀልለው ሪስታንስ ነው። 62 ሳንቲም ነው። አያችሁ ቢያንስ ወራጅ የሚታሰርበት ቦታ ላይ ምናምን ይሄ የሚያክል ትርፍ ካለው ቶሎ የመበጠስ ቻንሱ በጣም አነስተኛ ነው የሚሆነው። እነዚህ እቃዎች ደግሞ ከፈለጋችሁ ያው መደወል ትችላላችሁ። ግን መጠቀም ያለባችሁ የፒያሳ የመሰረት የሴፍ የመሳሰለው ሪስታንስ ነው መጠቀም ያለባችሁ። አሁን ደግሞ ወደ መገጣጠም ነው የምንገባው ማለት ነው። ባለ ሁለት ለመግጠም በጣም ቀላል ነው። አያችሁ ይሄ ዩሮ ገመድ ነው። ከአሮጌ ተራ ነው የሚገዛው። በጣም ቆንጆ ናቸው የድሮዎቹ። በጣም ቆንጆ ስለሆኑ 3 ገመዶች አሉ። ባለ ሁለቱም ቢሆን ችግር የለም። ባለ ሁለቱ ከሆነ ሁለቱን ትጠቀማላችሁ። ባለ 3 ከሆነ ደግሞ አንዱን ግራውንዱን ታስፉትና ሁለቱን ትጠቀማላችሁ። ስለዚህ አንደኛውን ልጬ ነው ምንድነው ማድረገው፣ በጣም ሙቀት ማይወስዶ ናስ ገመድ ስለሆነ ምንም አይሆንም። ምንድነው የምናደርገው ማለት ነው። እቺኛውን እጥፍ አድርገን አየር ችግር የለም። በሁለቱም በኩል ላይ ቢገባ ዋናው መስመር ነው። አደጋም ምንም ያመጣ ለውጥ ስለሌለ በአንድ በኩል ታስከቡትና ከዛ የተወሰነች ገመድ ደግሞ እንደዚህ ጫጭር እቺ አጭር ገመድ ነች። አጭር ገመድ የፈለኩበት እንደዚህ ታረጓትና ማለት ነው። ልክ እንደዚህ ታረጓትና በሁለቱም በኩል ላጥ ታረጉና ከዛ አንደኛው እቺኛው መጀመሪያ እዚህ ላይ አስገብታችሁ ታስሩታላችሁ። አንደኛው እዚህ ላይ ነው የገባ ዋናው መስመሩ። አንደኛው ደግሞ እዚህ ላይ አስገብታችሁ ታስሩታላችሁ። በደንብ ማሰራችሁን አትርሱ። ምክንያቱም ሊኬጅ ካለው እሳት
እየፈጠረ ብሬከር የማበላሸት እድል ስላለው የሚቀጥለው ከዚህ የወጣ አያቸው እዚህ ቀዩ ላይ ከገቦ ላይ ደርበን አስገብተን ደርበን ነው የምናስገባው መስመሩ ላይ። በጣም ቀላል ነው ባለ ሁለት ለመቅጠም። ከዛ አንድ ላይ ማሰር ነው። ይሄ ብሬከር ቢቀየር ችግር አያመጣም ብያለሁ። አደጋ የሚያመጣ ነገር የለም ቦታው ቢቀያየር ማለት ነው። ይሄን አያቸው አሁን ምን ሆነ? ይሄ ዋናው ፓወር ገብቶ ከዚህኛው ተቀብሎ ለዚህኛው ሰጥቷል። ይሄ ነው የቀራ። ከዛ እንደዚህ አይነት ሸራ ብትጠቀሙ ጥሩ ነው። መርካቶ ይሸጣል። ሸራ ብትጠቀሙ ጥሩ ነው። እንደዚህ አጋጣሚ ንዝረት ምናምን እንዳይኖር የተላጠም ነገር ካለ ከዛ እነዚህ አጫጭሮችን በዚህ በኩል ነው የምንከተው። አያቸዋል አንዳንዱ በደንብ ማጥባቃችሁን አትርሱ። ስለዚህ የሚቀጥለውንም ሸራ እዚህ ጋር አስገብተን አያቸው እንደዚህ። ይሄ በዚህ በኩል ያገባ አንዱ ደግሞ በዚህ በኩል ነው የሚገባው። በደንብ ማጥባቃችሁን አትርሱ። ሰብስክራይብ ማድረጋችሁን አትርሱ። በደንብ አያቸው። የተጠቀምኩበትም ቃይታችኋል። ቼንት ነው። ቼንት ደግሞ አንደኛ ነው ሁለተኛ አለ። ዋጋው ከፍ የሚለው ማን ነው? ስለዚህ ይሄ ዋናው መስመር ላይ ያገባ ይታያችኋል። ይሄ ግራውንድ ነው ብያችኋለሁ። ባይኖርም ጥቅም የለውም፣ ቢኖርም ደግሞ ምንም አይነት ጉዳት የሚያመጣ ነገር የለም። ስለዚህ ይሄ ግራውንድ ነው፣ ቦዲ ላይ የሚታሰር ነው። ይሄ ነው የቀረው። ስለዚህ ይሄ አንድ ገባያቸው። ይሄ ወጥቶ ከዚህ ላይ አንድ ገብቷል። ዳርና ዳር ላይ ደግሞ እነዚህ ታስረዋል። እቺን ገመዳ ያያችኋል። እዚህ ጋር አትቆርጧትም። እዚህ ጋር ትለኳታላችሁ። ልኬት ማለት ነው ከዚህ ድረስ። ከዛ ራሱን ማጠፍ ነው። እጥፍ ታረጉትና እንደምናደርገው እዚህ ጋር እንቆርጠዋለን። ከዛ ሸራውን አንዳንዱ ላይ እናስገባው። ይሄው ያልተቆረጠ ገመድ የሚጠቅመን እዚህ ጋር አንዱ እዚህ ጋር ስለገባ አንዱ እዚህ ስለተረፈች እኛው ልጠን ምን እናደርገዋለን ማለት ነው፣ እናስራታለን ማለት ነው። ሁለት መንታ እንዲሆን ስለፈለኩ ነው። እቺኛው አያችኋል ልጬ ምን አደርገዋለሁ ማለት ነው። እቺኛው መንታውን ገመድ በዚህ ጋር በደንብ አድርጌ ማሰሬን በደንብ አድርጋችሁ ማሰራችሁን አትርሱ። እቺ መንታ ነው የምትሆነው። ይሄ ባሉን አያችኋል። እዚህ ጋር መንታው ላይ አንዱን መንታ ላይ አስሬ ባለ ሁለት ምድጃ እዚህ ላይ አልቆ ከታች በኩል ብቻ ለመቅጠም ነው የምታስገቧት። እንዴት ነው የምታስገቧት አሳያለሁ። በናዝትሮ ድብን አድርጋችሁ መጠቅለላችሁን አትርሱ። ምክንያቱም ቢታሰር እዚህ መሬት ላይ ጨረስኩ ማለት ባለ ሁለት ምድጃ አያችኋል። አሁን እንዲገባችሁ ይኸውላችሁ ላሳያችሁ። ይሄ አሁን 3 ከሚወጣው ገመድ ይሄ ግራውንድ ብያለሁ። ይሄኛውን እንደማረገው አንዱ እዚህ ላይ ገባ፣ ይሄኛው ለዚህኛው ሰጣ። ስለዚህ ይሄ ደግሞ ሁለት መንታ ወጣ። ይሄ የሚያስፈልገን ለኮኔክተር ነው። ይሄ ዳር ላይ ኮኔክተሩ ለአንዳንዱ ላይ የሚገባው ነው። አያችኋል። ለዚህና ለዚህ ጋር ይሄኛው ደግሞ ለዚህኛው የሚገባ ነው። አሁን ደግሞ ወደ ውስጥ ነው ማስገባው። ወደ ውስጥ ያስገባችሁ ግራ እንዳይገባችሁ ነው እዚህ ያስረዳው ያለው። በደንብ አድርጋችሁ እዚህ ጋር ካያችሁ በኋላ ምንድነው የምታደርጉ ማለት ነው፣ ውስጥ ገብታችሁ ቀላል ነው። እቺኛውን በሜትር እንለካለን፣ በገመድ ነገር ገመድ ለክተን በውስጥ በኩል ማሰር ብቻ ነው የሚቀረን። ከላይ ጨርሰናል ማለት ነው። ይሄኛው አያችሁ እንደዛስ ስለጨረስኩ ምንድነው ማድረግ ማለት ነው፣ በዚህ ጋር ታስገቡትና ባለ 8 ብሎ ነው ያስፈልጋል። እዚህ ጋር እንደዚህ አይነት ደግሞ ሙቀት መከላከያ ሪዘርቭ እንደዚህ ሸክላ፣ የድሮ ሸክላ የምታውቁት ከሆነ አላውቅም፣ እንደዚህ ሸክላ ደግሞ ከስር እናደርጋለን። ለዚህኛው እንደዚህ ከስር እናደርጋለን ሙቀት መከላከያ እንዲሆን። ከዛ በኋላ ይሄኛው ወስጄ እዛ ጋር አስቀምጣለሁ ማለት ነው። አያችሁ ብሎና በላይ በኩል የምታስገቧት አያችሁ። እዚህ ጋር በውጭ በኩል በደንብ አድርጋችሁ ካሰራችሁ በኋላ በውስጥ በኩል ትገቡና
እችኛው ማለት እንደዚህ ያዝ ታርጓትና እዚህ ጋር እችኛው ከዛ መልሳችሁ እችኛው ልጥፍ ነው የምታደርጓት። አያችሁ እኔ ድጋፍ ይሆናል ለስረኛው እንዳይወድቅ ማለት ነው። ይሄኛውንም ልክ እንደዛ እናስረዋለን። ግራውንዷን አያችሁ እዚህ ጋር ያለችው እንደዚህ ለሁለት ስትጠቅ ታረጉና ምንድነው የምታረጓት? በውጭ በኩል እያስገባ ያለ ብሎን ላይ አብረን በውስጥ በኩል እናስራለን። ብሎኑ ላይ ቦዲው ላይ እንነስረው በውስጥ በኩል አንደኛው የዚህኛው የብሬከሩ ማቀፊያ ነው። ሁለተኛ ደግሞ ግራውንዱ አብሬ ያስሬ ያለው። ስለዚህ ምንም አያችኋል እዚህ ጋር አሁን ግራውንዱን አስሬ ያለው እዚህ ጋር ከቦዲው ጋር። ስለዚህ ሁለት ገመዱን አሳይ ቀላል፣ በጣም ቀላል ነው። ይሄኛውን አያችኋል ዳርዳሩ እንትን ማለታችሁ ትርሱ። አያችኋል እዚህ ጋር አንዱ ገመድ ላይ ሁለት መንታ ያሰርኩትን አንዱ ለዚህ ኮኔክተር ማሰሪያ ነው። እዚህ ጋር ማረገው እንደዚህ ለሁለቱም አንደኛው ደግሞ እንደዚህ አያችኋል። ከዚህ የሚወጣው አንድና ከብሬከር የሚወጣው አንድ እንደዚህ አስራለሁ ማለት ነው። ስለተልጦ ስለተዘጋጀ አሁን በላይ በኩል ሽቦአችን ለክተን አስገብተን አንዳንዱ ላይ ማሰር ነው። ይሄን ቢቀያየር ችግር አይመጣም። ምሳሌ አሁን እዚህ ጋር እዚህን ቀያይሬ ባስሮ ምንም ችግር የማይመጣው ነገር ስለሌለ ቢቀያየርም ችግር የማይመጣው አያችሁ። ወራጅ በግምትም ብትቆርጦ ችግር የለም። የተወሰነች ይሄ ወራጅ ማለት ሽቦ ቶሎ እንዳይቃጠል የሚያደርግ ነው። ልክ እንደዚህ አራት አዘጋጅቼ ያለው አራቱንም እንዴት እንደሚታሰር ደግሞ ላሳያችሁ። እዚህ ጋር እጥፍ ታረጉታላችሁ። አንድ ግን ትንሽ በፒንሶ በውስጡ ልክ እጥፍ ነው ታረጉ፣ ሌላ ቦታ ላይ እንዳይታጠፍ ልክ እንደዚህ። ከዛ እቺኛው ደግሞ ትንሽ የሳብ ብናረጋታለን መጀመሪያ። ከዛ እቺኛው ወደ ውስጥ ከተል ምንድን ነው የምናደርገው? የተወሰነች የፒያሳው ሪስታንስ ነው። በጣም ቆንጆ ነው። ከዛ እቺኛው አያችሁ እንድታያችሁ ብዬ ነው ወደ ካሜራ እያስጠጋው ያለው። እንደዚህ ፈልቀቅ ታረጉትና ምንድን ነው የምታረጉት? ውስጥ ላከታችሁ አብራችሁ ሁሉንም አንድ ላይ ማሰር ነው። አያችሁ አብራችሁ እንደዚህ ካረጋችሁ በኋላ ምንድን ነው የምታረጉት? ወደ ራሱ ጋር መልሳችሁ መጠምጠም። ከዛ በኋላ በእጃችሁን ብትጨርሱ ችግር የለም። ምክንያቱም እዚህ ጋር አብሮ በደንብ አድርጎ ታስሯል። እላዩ ላይ ደግሞ ሁለተኛ ነው የምትሄዱበት። ይሄ አሁን በጣም ከላለ ቶሎ ሪስታንስ እየተቃጠለ ሊያስቸግራችሁ ስለሚችል ይሄን አስሬ ስለጨረስኩ ያው ውስጡን በገመድ እንለካለን ማለት ነው። እዚህ ጋር ቀዳዳ ይኖራል። ያው አዲስ ምድጃ የምትቀድሙ የሚገጠም ከሆነ እንደዚህ ወደ ውስጥ ያው ሙቀት የምችል ገመድ በጣም ዩሮ ኬብል በጣም ጀግናው ለኬብል ነው። ዩሮ ኬብል ብትጠቀሙ ደግሞ ይመረጣል። በጣም ምርጥ ነው። አሁን ይሄ አስገብተናል። እዚህ ጋር ያያችሁ ይሄ አሁን ምሳሌ አሁን ይሄ እዚህ ጋር ዞሮ ይመጣል። ምሳሌ ያያችሁ እዚህ ጋር ከዚህ ጀምሮ ዞሮ ይመጣው እዚህ ጋር ቢበሳ ግን ለዚህም እንደዚህ ማለት። ስለዚህ የምትበሱት እዚህ ጋር እዚህ ጥግ ላይ ያያችሁ ሁለት ቦታ ላይ ትበሱታላችሁ። እዚህ ጋር ያያችሁ እዚህ ጋር የምትጀምሩት እዚህ ጋር ነው። እዚህ ጋር ጀምራችሁ ራሱ ይሽከረከርና እዚህ ጋር መጥቶ ይቆማል። ይኸው ቀላል ነው በጣም። እዚህ ጋር መጥቶ ራሱ ቆሟል። እዚህ ጋር ትቋጥሩትና ምልክት ታረጉበታላችሁ፣ ምክንያቱም እንዳይጠፋባችሁ። በዚህ እኩል ትስቡታላችሁ ገመዱ። እኩል ሳብኩት አንዷን ትከቱና ከዛ ወደ ማስገባታችሁ። ኦሪጂናል ሪስታንሶች አንድ ቦታ ተስቡ አንድ ቦታ ሳይሳብ አይቀርም፣ ምክንያቱም ቆንጆ ናቸው። አሁን እንደነበረ መሄድ ነው፣ ዝም ብላችሁ መሄድ ነው። አያችሁ በገመድ ስለለካ ነው እኩል መጣ። አያችሁ ቦታው ላይ ይመጣል። ይሄው የሚቀጥለው እንደዛ እናስገባለን ማለት ነው። ሽቦ ሁለቱም እኩል ስለሆነ አንድ ቦታ ላይ ከሳባችሁ ለሁለቱም ይበቃል ብላችሁ ማስገባት ነው። አያችሁ እኩል መጣ ማለት ነው። ምንም የሚያስቸግር ነገር የለም። በውስጥ በኩል ገልብጠን አሁን አንዳንዱ ነው የምናስረው። ለሁለቱም ሁለት ኮኔክተር ነው የሚያስፈልገው። ከዛችን ላላ ታረጉትና ይሄኛውን ሁለቱም ላይ አንዳንዱ ላይ ታስቀምጣላችሁ። መንታ ካሰራችሁት ላይ ይሄ ቢቀየር ችግር የለም። ይሄ ወደዚህ ቢመጣ ይሄ ወደዚህ ቢመጣ ችግር የለም። ይሄ ካሰራችሁት ላይ መንታ ካሰራችሁት ላይ አንዱን ታመጡና እዚህ ጋር ቢገባ ለውጥ የሚያመጣ ነገር ስለሌለ አንዱ ላይ ታመጡና ታስቀምጣላችሁ። እቺን በደንብ ማጥበቃችሁ እንዳትረሱ፣ ምክንያቱም ከላላ እንትን ሊል ይችላል። እሳት ሾርት እያረጋ ጨጨጨ ምን ድምጽ ሊያሰማ ይችላል።
ከብሬከር የወጣ ነው። አንደኛውን ደግሞ አንዱ ላይ ማሰር ነው። ይሄኛውም ልክ አንዳንዱ ላይ የሚገባው ያው አንዳንዱ ላይ ታስከቡትና ይሄ እዚህኛው ላይ ቢቀየር ችግር የለም ብያቸዋለሁ። ይሄኛውንም እዚህ ጋር ታስሩትና ከዛ በደንብ አድርጋችሁ ነው የምታጠብቁት። በጣም ቀላል ነው። አያችሁ ከነዚህ ከገመዶቹ የወጣውን በደንብ ይዩት። እዚህ ጋር ያንዱ ገባ ለዚህኛው ብሬከር ሰጣ። ከዚህኛው ላይ ሁለቱ መንታ ሰርቶ በሽቦ ሰጣ። ከዚህኛው ላይ ሰርቶ ለሽቦ ሰጣ። ከብሬከር የወጣ ደግሞ ለዚህኛው ሰጥቷል። በዚህ በኩል ያለው ደግሞ ከብሬከር የወጣ ለሽቦ ነቀራ። ሶኬቱን እናስራለን። በጣም ቀላል ነው። ይሄ በሶኬት የሚሆን ገመድ ሶኬቱን አያችኋል። ከሶኬቱ አሁን አንዳንዱ ልጣችሁ እንደምታደርጉት ማለት ነው አንዳንዱ ላይ ማሰር ነው። ይሄ ቢቀየር ችግር ስለማያመጣ እዚህ ላይ አንዳንዱ ላይ ይታሰራል። ይሄው እቺን ላላ ታረጉትና እዚህኛው ላይ ታስገባላችሁ። እቺን ማጥበቃችሁን አትርሱ። በደንብ አድርጋችሁ በሁለቱም በኩል ከዛ ቢጫ ግራውንድ እዚች ነው የምናስረው። ግራውንዱን እዚች ከመሃሉ አላስራያታለሁ እንደምታየው። ይሄንን ዳርና ዳር አስራ ያለው በመቀጠል እቺኛውን እንደነበረ መክደን ነው። አሁን ጨርሻለሁ። ወደ መሞከር እየሄድኩ ነው። እንደምታዩት አያችሁ እዚህ ጋር ነው ብሬከር። በጣም ኦሪጂናል ብሬከር ነው። ይሄው ምንም በእናንተ ፊት ለፊት ነው የሞከርኩት። አያችሁ በጣም ቆንጆ በቆንጆ ሁኔታ ነው የተሰራ። በጣም ቆንጆ አድርጌ ነው የሰራሁት። እናንተ ቤታችሁ ውስጥ እንደዚህ መገጠም ትችላላችሁ። ከተመቻችሁ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።